ራስሽን እስኪ ግለጪልን። እሺ ቤተልሔም ማዛን ነው የሰብል ልማት ባለሙያ ከአዲስ ዓለም። እሺ ቤተልሔም እንግዲህ ይሄ አሁን የምንገኘው ወጣቶች ተደራጅተው በአመረቱት ወይም ደግሞ ባረሱት እርሻ ላይ ነው የምንገኘው። ይሄ የምናየው ማሽላ ነው። እንዴት ነው ወጣቶች ሊደራጁ የቻሉና ወጣቶቹ ከዚህ ሊያደርሱ የቻሉበት ምክንያት እስኪ ያስረጅ። ወጣቶች ያው ቴፋ ኗሪ ናቸው። 12ቱም ቴፋ ነው የሚኖሩት። መንግስት በተሰጠንና ቀበሌያችን ባደረገው ነው እነዚህ ወጣቶች እዚህ ሊደርሱ የቻሉት። ያሉን ወጣቶች 12 ናቸው። እነሱ 12 ወጣቶችም የራሳቸው የሆነ የስራ ድርሻ አላቸው። እዛውን ያሉበት ደረጃ የዘሩት ማሽላና ሰሊጥ ነው። ማሽላ የተዘራው በመስመር 1.5 ሄክታር ነው። ሰሊጥም 1 ሄክታር ነው። እዛ ውስጥ ብዙ ታርሷል። ግን ከዛ ውስጥ የተጠቀሙት ግብአት ደግሞ ለማሽላ 2 ኩንታል ነው። ለሰሊጥ ደግሞ 0.65 ተጠቅመዋል። እና አሁን ያሉበት ደረጃ ወጣቶች እንደኔ እንደ ቴፋ ማለት ነው በጣም ቆንጆ ነው አካሄዳቸው። የራሳቸው የስራ ድርሻ አላቸው። የራሳቸው አባልም ጸሐፊም አላቸው። ቀበሌን ብለው የሰየሙት የራሳቸው የማህበር ስያሜ ያላቸው ወጣቶቹ ያሉበት ደረጃ እንደዚህ ነው። ሁለተኛ ደግሞ ማሽላው የተወሰነ ችግር አለበት። ያው የማሽላው ችግር ያለበት ምክንያት በወቅቱ ተሎ የመሬት እንትን ስላላገኙና ተሎ መዝራት ስላለባቸው ነው እዚህ የተዘራ እንጂ ቦታው ለማሽላ ምቹ አይደለም። ግን ወጣቶች በወቅቱ ወደ ስራ መግባት አለባቸው ተብሎ አንገብጋቢም ስለሆነ ብልጥ ልጅ እየበላ ያለቅሳል በሚል እና ለማሽላው ቦታው አይሆንም። ሌላ ቦታ ነበራቸው። በዛ ምክንያት የተወሰነ ችግር አጋጠማቸው። ሊዘራ ችሏል። እና ማሽላ ያለበት ይህን ይመስላል። ሰሊጡን በተመሳሳይ ምርጥ ነው። አንደኛ አረም፣ ሁለተኛ አረም ታርሟል። ዩሪያም ተጨምሮበታል። በዚህ ደረጃ ይገኛሉ ወጣቶች። እስኪ እንደ ቀበሌ ወጣቶቹ ይህን ቦታ እያየ ነው። ሌሎች ወጣቶች ተደራጅተው እንደዚህ አይነት ለመስራት የሰራችሁት ነገር ካለ? አንደኛ ቀበሌ የተሰራ ስራ የለም በሰብል ልማት። በእንስሳት ግን አለ። በእንስሳትም ከሞላ ጎደል ነው። እንደ ቴፋ ቀበሌ ግን የሚሆን የለም። ወጣቶች በምርጥ ሁኔታ እየሄዱበት ያለው በሰብል ልማት እንጂ በሌላ እየሄዱ አይደለም። እንደኛ ቀበሌ ማለት ነው። ከዚህ ውጭ ሌላ የተደራጁ አሉ? ከዚህ ውጭ የሉም። ከቴፋ ውጭ የሉም። እነዚህ ብቻ ናቸው ያሉት። ሌላ ወጣቶች የሉም ወይ በሰፈሩ? አሉ፣ ግን እንደነዚህ አይሆንም። የራሳቸው የስራ ድርሻ ማውቃል። እስኪ ደግሞ ያ ይሄን እያየ ነው ሰሊጡንም አይተናል። ምን ያህል ይወጣል ብለው ያስባሉ? እንግዲህ ያው ሁሉንም ነገር አውጥተዋል፣ ታርሟል። እንግዲህ እንደኔ ያሰብኩት እንደ ሙያተኛ ከ300 ሺህ ብር በላይ ያገኛሉ ብዬ ነው ያሰብኩት እንደ ሙያተኛ። እነሱ ደግሞ የራሳቸው ያስቀመጡት ይኖራል። እንደኔ 300 ሺህ ብር በቀላሉ ያገኛሉ ብዬ ነው ያሰብኩት። ኦኬ ዳጉሳማ እንግዲህ ለጠላ ይወል ዘና ብለን ስማት የዳጉሳዋ ምች ናት። እዚህ አካባቢ እንትን ልበል አዛች ሰሊጣው እዚህ እዛ ላይ ነው የሚመስለው። ወደ ታች ነው